ሰላም ጤና ይስጥልኝ እንደተለመደው ብርቱካን ነኝ ዛሬም ስለመርሳት በሽታ ነው የምንነጋገረው የአእምሮ ማጣት ችግር ላለበት ሰው መንከባከብ ማራቶን እንጂ ስፕሪንት አይደለም የመርሳት ችግር ያለበትን ሰው መንከባከብ ረጅም ጉዞ ነው እንደሚድን ህመም አይደለም ፈጣን ምላሽ የሚፈልግ ሳይሆን ቀጣይነት ያለው ሂደት እቅድ ጥንካሬና ጽናት ከምንም በላይ ትዕግስትን የሚጠይቅ ስራ ነው የአንድ ሰው ስራ አይደለም ብዙውን ጊዜ የመጀመሪያ ደረጃ ተንከባካቢ ትልቁን ሸክም ይሸከማል ነገር ግን ኃላፊነቶችን መጋራት አስፈላጊ ነው ከቤተሰብ ከጓደኞች ወይም ከባለሙያዎች ጋር እርዳታን ይጠይቁ በተዘዋዋሪ ያልሆነ እርዳታ ለምሳሌ የቤት አስቤዛ ግዢ የቤት ስራዎች ላይ እገዛን በከፍተኛ ሁኔታ ቀለል ያደርገዋል አስፈላጊ የድጋፍ ክበቦች በታካሚው ፍላጎቶችና በራሱ መካከል ያለውን ሚዛን የመቋቋም ቁልፍ ነው የተለመደ የተደገፈ ስሜት የበለጠ የተደገፈ ስሜት በተሰማን መጠን የተሻለ እንክብካቤ ማድረግ እንችላለን ራስዎን እንከባከቡ ራስን ቅድሚያ ስንሰጥ ነው ለሌሎች መሆን የምንችለው ጥናቶች እንደሚያሳዩት ተንከባካቢዎች ጤንነታቸውን ችላ እንደሚሉ ይህም ለረጅም ጊዜ ሊጎዳ ይችላል ራስዎን መመርመሮን አይርሱ የሚወዷቸውን ሰዎች መደገፍ መቀጠል የሚችሉት በዚህ መንገድ ብቻ ነው ዕውቀት ኃይል ነው የመርሳት በሽታ ከማስታወስ ችግር የበለጠ ነው በአመለካከት በባህሪና ስሜቶች ላይ ተጽዕኖ ያሳድራል ስለምትወደው ሰው ሁኔታዎች መማር እሱን ለመርዳት የበለጠ ያግዛል